የንቡረ እድ ጎደፋ መርሃ ህቡ እጅ ከትላንት እስከ ዛሬ በአክሱም ሙስሊሞች ላይ የተፈጸመው ሰንሰለታዊ ግፍ በኢትዮጵያ ቀዳሚ ከሆኑትና ለዓለም እስልምና ታሪክ ትልቅ ስፍራ ካላቸው ከተሞች አንዷ በሆነችው አክሱም የእስልምና እምነት ተከታዮች መሰረታዊ የእምነት ነፃነት ጥያቄዎችን ካነሱ አስርት ዓመታት ተቆጥረዋል። ለአክሱም ሙስሊሞች መገለል ለሚደረስባቸው በደልና ስልታዊ ጭቆና እንደ ንቡረ እድ ጎደፋ መርሃ ያሉ የሃይማኖት አባቶች ግንባር ቀደም ሚና ይወስዳሉ። ባለፈው አርብ ሚያዝያ 02 2018 ዓመተ ምህረት በአክሱም በእምነት ተከታዮች በበእንዳባዋ መስጊድና በመስጂድ ሱቅ ላይ የተፈጸመው አሰቃቂ ጥቃት የዚህ የዘመናት ጥላቻ ውጤት ነው። የንቡረ እድ ትዕዛዝና የአርብ ሚያዝያ 02 ጥቃት ባለፈው አርብ ሚያዝያ 02 2018 ዓመተ ምህረት የጸጥታ አካላት በሶላት ላይ የነበሩ ምዕመናንን በመክበብ በመቀጠልም በጫማ መስጊድ ውስጥ ዘልቀው በመግባት ምዕመናንን በጅምላ በመደብደብና ቅዱስ ቁርአንን በመቅደድ የፈጸሙት ድርጊት በድንገት የተከሰተ አይደለም። ለጉዳዩ ቅርበት ያላቸው ታማኝ ምንጮችና በጥቃቱ የተሳተፉ የጸጥታ አካላት እንደተናገሩት ጥቃቱን እንዲፈጸሙ ቀጥተኛ ትዕዛዝ የመጣው ከንቡረ እድ ጎደፋ ወደ ከተማዋ ከንቲባ እና የጸጥታ ኃላፊዎች ነው። ይህ የሚያሳየው ንቡረ እድ ጎደፋ የመንግስት መዋቅርን እንደ መሳሪያ በመጠቀም በዜጎች ላይ ግፍ እንዲፈጸም እያደረጉ መሆኑን ነው። በዚህ ጥቃት 8 ወንድሞቻችን በጽኑ ቆስለው በሕክምና ላይ ይገኛሉ። የታሪክ ማህደሩ ምስክርነት ከ1992 እስከ 2011 ዓመተ ምህረት የአክሱም ሙስሊሞች ጭቆና ትላንት የተጀመረ አይደለም። በሐምሌ 1992 ዓመተ ምህረት በአክሱም ሙስሊሞች ላይ የክተት ዘመቻ ታውጆ በነበረበት ወቅት የቁርአን መምህሯ ኡስታዛ ሸምስያ ቤት ተሰብሮ ቁርአን ተቀዶ ነበር። ኡስታዛ ሸምስያ በወቅቱ እኛን ለማጥቃት የተነሱት ሰዎች እቤቴ ድረስ ገብተው የማቀራበትን ቁርአን ቀደዱ፣ ቤቴ ላይ ያለ ዕቃ አንድ እንኳ ሳይቀር ሰባብሮብኛል በማለት በቢላል መጽሔት የሰጡት ምስክርነት ባለፈው አርብ በመስጊድ የታየው የቁርአን መቀደድ የዚያው የቆየ ግፍ ቀጣይነት መሆኑን ያረጋግጣል። በዚያው ወቅት ከአክሱም 5 ኪሎ ሜትር ርቀት ላይ የሚገኘው የዱራ መስጊድ የፈረሰ ሲሆን ሙስሊሙ ቅሬታውን ሲያቀርብ የቀድሞው የህወሓት መሪ አቶ አባዲ ዘሙ በአክሱምና አካባቢዋ 5 ወይም 10 ሴንቲሜትር መሬቱን ብትቆፍሩ መስቀል በሚገኝበት ስፍራ እንዴት መስጊድ ይሰራ ብላችሁ ትጠይቃላችሁ በማለት የሰጡት ምላሽ ስልታዊ ጭቆናው ምን ያህል ስር ሰደደ መሆኑን ያሳያል። የማይፈጸሙ ደባደቤዎችና የንቡረ እድ ጎደፋ ቀኖና ምንም እንኳ በ1990ዎቹ መጨረሻ የቀድሞው የክልሉ ፕሬዝዳንት አቶ ጸጋ በርሄ እና የዞኑ አስተዳደር ጽጌ በኘ መስጊዱ እንዲገነባ ደባደቤ ቢጽፉም በተግባር ግን መስጊዱ ዛሬም ድረስ እንደፈረሰ ይገኛል። ለዚህ ደግሞ ዋነኛው ምክንያት የንቡረ እድ ጎደፋ መርሃ የጥላቻ ስብከት ነው። ከ7 ዓመታት በፊት በ2011 ዓመተ ምህረት ቢቢሲ አማርኛ የአክሱም ሙስሊሞች ጥያቄ መቼ ምላሽ ያገኝ ይሆን በሚል ባጠናቀረው ዘገባ ንቡረ እድ ጎደፋ አክሱም ውስጥ ሌላ ድምጽ መሰማት የለበትም፣ አላሁ አክበር የሚል ድምጽ ከተሰማ አክሱም ገዳም መሆኗ አበቃ ማለት ነው በማለት የሰጡት ቃል ዛሬ ላለው ደም መፋሰስ መንፈሳዊ ሽፋን ሆኗል። የጥላቻ ቅስቀሳ ቪዲዮና የሂጃብ እገዳ በአክሱም ከተማ የአርብ ጁማዓ ጥቃት ከመፈጸሙ በፊት በማህበራዊ ሚዲያዎችና በተለያዩ ቦታዎች ጥላቻንና ግጭትን የሚከሰክሱ ለዘመናት የቆየውን የጋራ ኑሮ የሚረብሹ ተከታታይ ቪዲዮ ቅስቀሳዎች ሲሰራጩ ቆይተዋል። በተለይም በአንድ ቤተክርስቲያን ውስጥ ንቡረ እድ ጎደፋን መርሃ ያደረጉት ንግግር የተቀረጸው ምስል እንደሚያሳየው ሂጃብ መከልከል ማለበት የሚለው ስብከት አልፈው አርብ በማይክሮፎን አላሁ አክበር እየተባለ ነው። በዚህ ቅዱስ ከተማ የነለ ስለሆነ ይቆመልን። ይህ እስከ ግንቦት 7 ድረስ ካልቆመ የአክሱም ከንቲባ እርምጃ እንዲወስድ እንጠይቃለን የሚሉ እና ከህገ መንግስታዊ የእምነት መብት ጋር የማይሄዱ ማስፈራሪያዎችን ሲያስተላልፉ ቆይተዋል። ይህ በቪዲዮ የተደገፈ መሰራሳ እንደሚያሳየው ዛሬ 159 ሙስሊም ሴት ተማሪዎች በሂጃባቸው ምክንያት ትምህርት ሲከለከሉ የጥላቻው ቀስቃሽ ያው ንቡረ እድ ናቸው። ንቡረ እድ ትምህርት ቤቶች ኃላፊዎችን፣ የጸጥታ አካላትንና ከንቲባዎችን በመግዘት እና በማስፈራራት ሙስሊም ማህበረሰብ እንዲገለል እና መብቱ እንዲረገጥ ቀጥተኛ ተጽዕኖ እያደረጉ ይገኛሉ። ማጠቃለያ
የአክሱም ሙስሊሞች ጥያቄ የመስጊድ ግንባታ ብቻ ሳይሆን የሰብአዊ ክብርና የዜግነት እኩልነት ጥያቄ ነው። ባለፈው ሚያዝያ 02 በጫማ መስጊድ የረገጡት፣ ቁርአን የቀደዱትና 8 ወንድሞቻችንን የደበደቡት አካላት እንዲጠየቁ፣ የታሰሩ ከጀርባ ሆነው ትዕዛዝ የሚሰጡትና ትላቻን የሚሰብኩት ንቡረ እድ ጎደፋ ለዓለም አቀፍ የሰብአዊ መብት ተሟጋቾች ሊጋለጡ ይገባል። የአክሱም አስተዳደርም ሆነ የክልሉ መንግስት በንቡረ እድ ትዕዛዝ ስር ወድቀው በዝምታ መመልከታቸው ለጥቃቱ ተባባሪ ያደርጋቸዋል። ሰላምና እኩልነት ለሁሉም።